አርዕስተ ዜና። ከጋሸና ከተማ በቅርብ ርቀት ገጣጢትና አርቢት በተባሉ ሁለት ቦታዎች ላይ በተፈጸመ ደፈጣ ጥቃት ከ15 በላይ ወታደሮች ሞትና ቁስለኛ ተደረጉ። ገጣጢት በተባለው ቦታ ከተፈጸመው ደፈጣ ጥቃት ለማምለጥ ሲሸሹ የነበሩ ወታደሮች አርቢት በተባለው ቦታ በፋኖ 360 ዲግሪ ተከበው ከነሙሉ ትጥቃቸው ሙሉ በሙሉ ተማርከዋል። ወታደሮቹ ሕይወታቸውን ለማትረፍ የውር ድንብራቸውን ሲፈረጥጡም እርጎ መስሏት ከእርሾ ዘላ ጥልቅ እንዳለችው ዝንብ ድንገት በፋኖ ዞን ዘው ብለው ገብተው እንደፈሰሰ ጥሬ አንድ በአንድ ተለቅመዋል። መረጃውን በዝርዝር ይዘነዋል። በተያያዘ ዜና በጋሸና ከተማ ዙሪያ በሁለት ግንባሮች የተፈጸመውን ኦፕሬሽን ተከትሎም በጋሸና ከተማ ከሰፈረው ወታደራዊ ኃይል መካከል ለፋኖ መረጃ ሰጥታችሁ ጓዶቻችንን አስመትታችኋል በተባሉም የአማራ ተወላጅ የሰራዊቱ አባላትና በወታደራዊ አመራሮች መካከል ጭቅጭቅ የተፈጠረ ሲሆን ጭቅጭቁ ወደ አፈሙዝ መማዘዝ አምርቶ ከባድ የእርስ በርስ ውጊያ ተቀስቅሶ ውሏል። በዚህም በርካታ ወታደሮች ተገድለዋል፣ በርካታዎች ቆስለዋል። አንተዋ በጀው ጥላቴን ከጥላቴ ጋር እርስ በርሱ አፋጀው ብለዋል ወሎየው ሸህ። መረጃውን አሰራርተነዋል፣ ታደምጡታላችሁ። በሌላኛው መረጃችን መነሻቸውን ካለፋጣ ቁሳ ወረዳ አጸደ ማርያም ከተማ አድርገው አርሶ አደሩ ለመዝረፍ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ ፋኖ በፈጸመው የቆረጣ ጥቃት በርካቶች ሙትና ቁስለኛ ተደረጉ። ወታደሮቹ በሁለት ቡድን ተከፋፍለው ፊትና ኋላ በመሆን በሚኒሻ መሪነት በከተማዋ ዙሪያ በሚገኙ ገጠራማ መንደሮች ዘረፋ ለመፈጸም እየተንቀሳቀሱ እንዳለ ነው ከባድ የሆነ የቆረጣ ጥቃት ተከፍቶባቸው አንዱ ለአንዱ መተጋገዝ ሳይችል ቀርቶም የጎንደር አፈር ሲሳይ ሆነው የቀሩትም። አንቺ ወደ ማዶ እኔ ወደ ማዶ ሳንገናኝ ቀረን ወረደብንና ቦምብ እንደበረዶ እያሉ በሲቃ ተሞልተው ሲዘፍኑ ተሰምተዋል። ስምሪቱን በማስተባበርና በመምራት ግንባር ቀደም ከሆኑ የሚሊሻ አባላትና ካድሬዎች መካከል አንዱ እንደሆነ የተጠቀሰው ዋሴ የተባለው ባንዳም በጥቃቱ ተደናብሮ በአካባቢው በሚገኝ በአንድ ቤተ ክርስቲያን ውስጥ ዘሎ በመግባትና የካህናቱን ልብስ በመልበስ የተሸሸገ ሲሆን መረጃው የነበራቸው የፋኖ አባላቱ ለምጣዱ ሲባል አይጧ ትለፍ እንዲሉ አበው ቤተ ክርስቲያኗን ላለመዳፈር ሲሉ ባንዳውን እንደተወ ተነግሯል። መረጃውን ሰድረነዋል፣ የምታደምጡት ይሆናል። በወረኢሉ ከተማ አንድ ግለሰብ የጥምቀት ዕለት አረንጓዴ፣ ቢጫ፣ ቀይ ባንዲራ ይዘህ ታይተሃል በሚል በአሰቃቂ ሁኔታ ተረሸነ። እርምጃውን የወሰዱት የወረዳውና የከተማ አስተዳደሩ የብልጽግና ካቢኔዎች መሆናቸው ታውቋል። አይነ ውሃ አላማረኝም፣ ቀለምህ ደስ አላለኝም፣ ቁመናህ አልሳበኝም በሚል ንጹሃኖችን በአሰቃቂ ሁኔታ መግደል፣ በጅምላ ማሰር ይህ የብልጽግና አይነተኛ መገለጫ ከሆነም ዓመታት ተቆጥረዋል። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አመሻችሁ። የዛሬ ጥር 16 2018 ዓ.ም የምሽት መረጃችንን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። በቅድሚያ ወደ አሰናዳነው መረጃችን እናልፋለን። ከጋሸና ከተማ በቅርብ ርቀት ገጣጢትና አርቢት በተባሉ ሁለት ቦታዎች ላይ በተፈጸመ ደፈጣ ጥቃት ከ15 በላይ ወታደሮች ሞትና ቁስለኛ ተደረጉ። ገጣጢት በተባለው ቦታ ከተፈጸመው ደፈጣ ጥቃት ለማምለጥ ሲሸሹ የነበሩ ወታደሮች አርቢት በተባለ ቦታ በፋኖ 360 ዲግሪ ተከበው ሙሉ በሙሉ አልቀዋል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ስር ከሚገኙት ከቀኝ አዝማች ተበጀ ወርቁ ክፍለ ጦርና ከአንሻ ሰይድ ክፍለ ጦር የተወጣጡ የፋኖ ኃይሎች ዛሬ ጥር 16 2018 ዓ.ም በጠላት ብልጽግና ቡድን ወታደሮች ላይ በሁለት ግንባሮች የተጠና የሽምቅ ጥቃት በመፈጸም ከባድ ጉዳት በማድረስ ስኬታማ ድሎችን ማስመዝገባቸውን መረብ ሚዲያ ለማረጋገጥ ችሏል። በስትራቴጂክ ወታደራዊ ጠቃሚነቷ ከምትታወቀው ከጋሸና ከተማ መነሻቸውን ያደረጉ የአገዛዝ ወታደሮች በተሽከርካሪ ተሳፍረው እየተጓዙ እንዳለ በከተማው 5 ኪሎ ሜትር ርቀት ልዩ ስሙ ገጣጢት ተብሎ በሚጠራው አካባቢ ላይ ሲደርሱ ሊመከት የማይችል ከባድ የሆነ የደፈጣ ጥቃት ተፈጽሞባቸዋል። በዚህ የደፈጣ ጥቃት 6 ወታደሮች ወዲያውኑ ሲገደሉ 9 ወታደሮች ደግሞ ክፉኛ ቆስለው በሞትና በሕይወት መካከል እንደሚገኙ ነው ዘጋቢዎቻችን ለማረጋገጥ የቻሉትም። ደፈጣ ጥቃቱ እጅግ ፈጣንና አማራዊ ጀግንነትን ከጦር ሳይንስ ጋር ያዋሃደ ነበር የተባለ ሲሆን መብረቃዊ ጥቃቱን የፈጸሙት በደጋው መብረቅ ኮር ስር ከቀኝ አዝማች ተበጀ ወርቁ ክፍለ ጦር ቃኝ ቡድን የተወጣጡ የፋኖ አባላት ናቸው። በተመሳሳይ በዚያው ቀጠና ከተፈጸመው ደፈጣ ጥቃት ለማምለጥ ሲሸሹ የነበሩ ወታደሮች ልዩ ስሙ አርቢት በተባለ ቦታ በፋኖ ተከበው
ሁሉም ወታደሮች እጃቸውን ሰጥተዋል። ወታደሮቹ እጃቸውን በመስጠት ሕይወታቸውን አትርፈዋል። ያለበለዚያማ የወሎ አፈር ሲሳይ ሆነው መቅረታቸው ነበረም። ከመጀመሪያው ጥቃት ሕይወታቸውን ለማትረፍ ሲሸሹ የነበሩት ወታደሮችን 360 ዲግሪ ከበባ ውስጥ እንዲገቡ በማድረግ ከነሙሉ ትጥቃቸው ሙሉ በሙሉ የማረኩት በኮሩ ስር ከአንሻ ሰይድ ክፍለ ጦር ቃኝ ቡድን የተወጣጡ የፋኖ አባላት መሆናቸውንም ነው የመረብ ሚዲያ የምስራቅ አማራ ቀጠና ዘጋቢዎች ለማረጋገጥ የቻሉትም። ወታደሮቹ ሕይወታቸውን ለማትረፍ የውር ድንብራቸውን ሲፈረጥጡ እርጎ መስሏት ከእርሾ ጥልቅ እንዳለችው ዝንብ ድንገት በፋኖ ቀጠና ዘው ብለው ገብተው እንደፈሰሰ ጥሬም አንድ በአንድ ተለቅመዋል። በተያያዘ ዜናም ገጣጢትና አርቢት በተባሉ ቦታዎች የተካሄደውን ኦፕሬሽን ተከትለው በጋሸና ከተማ ከሰፈረው ወታደራዊ ኃይል መካከል ለፋኖ መረጃ ሰጥታችሁ ጓዶቻችንን አስመትታችኋል በተባሉ የአማራ ተወላጅ የሰራዊቱ አባላትና በወታደራዊ አመራሮች መካከል ጭቅጭቅ የተፈጠረ ሲሆን ጭቅጭቁ ወደ አፈሙዝ መማዘዝ አመርቶ ከባድ የእርስ በርስ ውጊያ ተቀስቅሶ መዋሉ ታውቋል። በዚህም ለአመራሮቹ በወገኑና በአማራ ተወላጅ የሰራዊቱ አባላት መካከል ጎራ ለይተው ምሽግ በመያዝ ባካሄዱት የእርስ በርስ ውጊያ ቁጥራቸው በውል ያልታወቀ በርካታ ወታደሮች ሙትና ቁስለኛ መደረጋቸውን ነው የውስጥ ምንጮች የገለጹትም። የወሎ ሼህ አንተው አብጀው እኔ አስቤም አልፈጀው ጥላቴን ከጥላቴ ጋር አፋጀው እንዳሉት ነው። ወደ ሌላኛው መረጃችን አለፍን። መነሻቸውን ካለፋጣ ቁሳ ወረዳ አጸደ ማርያም ከተማ አድርገው አርሶ አደሩ ለመዝረፍ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ ፋኖ በፈጸመው የቆረጣ ጥቃት በርካቶች ሙትና ቁስለኛም ተደረጉም። ወታደሮቹ በሁለት ቡድን ተከፋፍለው ፊትና ኋላ በመሆን በሚሊሻ መሪነት በከተማዋ ዙሪያ በሚገኙ ገጠራማ መንደሮች ዘረፋ ለመፈጸም እየተንቀሳቀሱ እንዳለ ነው ከባድ የሆነ የቆረጣ ጥቃት ተፈጽሞባቸው አንዱ ለአንዱ መተጋገዝ ሳይችል ቀርቶ የአፈር ሲሳይ ሆነው የቀሩትም። አንቺ ወደ ማዶ እኔ ወደ ማዶ ሳንገናኝ ቀረን ወረደብንና ቦምብ እንደበረዶ የሚለውን በሲቃ ድምፅ ተሞልተው ሲያቀነቅኑት ታይተዋል። በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠናም በላይ ዘለቀ ዝመይሰው ካሳ ኮር ስር ከአድዋ ክፍለ ጦር የተወጣጡ የፋኖ ኃይሎች ትናንት ጥር 15 2018 ዓ.ም በለፋጣ ቁሳ ወረዳ በፈጸሙት የቆረጣ ጥቃት የጠላት ኃይልን ሞትና ቁስለኛ በማድረግ ድል ተቀዳጅተዋል። መነሻቸውን ካለፋጣ ቁሳ ወረዳ አጸደ ማርያም ከተማ አድርገው አርሶ አደሩ ለመዝረፍ በአካባቢው ችማለንበዝ ተብሎ ወደሚጠራው ቀበሌ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ ነው የቆረጣ ጥቃት የተፈጸመባቸው። በሁለት ቡድን ተከፋፍለው ፊትና ኋላ በመሆን በሚሊሻ መሪነት ዱቄትና በርበሬ፣ የእጅ ስልክና አንገት ጌጥ እንዲሁም የጣት ወርቅ ለመዝረፍ ወደ ቀበሌዎቹ ያመሩት ወታደሮቹ ያሰቡትን ሳያሳኩ ከመቅጽበት በተከፈተባቸው ጥቃት የፋኖ አፈሙዝ ሲሳይ ሆነው ቀርተዋል። ወታደሮቹ በሁለት ቡድን ተከፋፍለው ፊትና ኋላ በመሆን እየተጓዙ እንዳለ በተከፈተባቸው የቆረጣ ጥቃት 7 ወታደሮች ወዲያውኑ ሲገደሉ ቁጥራቸው በውል ያልታወቁ በርካቶች ደግሞ ክፉኛ መቁሰላቸው ተነግረዋል። ስምሪቱን በማስተባበር በመምራት ግንባር ቀደም ከሆኑ የሚሊሻ አባላትና ካድሬዎች መካከል አንዱ እንደሆነ የተጠቀሰው ዋሴ የተባለው ባንዳም በጥቃቱ ተደናብሮ በአካባቢው በሚገኝ አንድ ቤተ ክርስቲያን ውስጥ ዘሎ በመግባትና የካህናቱን ልብስ በመልበስ የተሸሸገ ሲሆን መረጃው የነበራቸው የፋኖ አባላቱ ለምጣዱ ሲባል አይጧ ትለፍ እንዲሉ አበው ቤተ ክርስቲያኗን ላለመዳፈር ሲሉ ባንዳውን እንደተወት ተነግሯል። ወደ ሌላኛው መረጃችን አለፍን። የጥምቀት ዕለት አረንጓዴ ቢጫ ቀይ ባንዲራ ይዘህ ታይታል ተብሎ በአሰቃቂ ሁኔታ አንድ ጥላይ ኃይሉ የተባለ ግለሰብ ተገደለም። ንጹሐንን መልካችሁ አላማረኝም፣ አይናችሁ አላማረኝም፣ ቁመናችሁ አልተመቸኝም በሚል በአሰቃቂ ሁኔታ መግደል ይህ የብልጽግና አይነተኛ መገለጫ ከሆነ ዋላ ደረ ብሏል። የወረኢሉ ከተማ ከንቲባ የግል አጃቢ ለጥምቀት በዓል ባንዲራ ሰቅላል ያለውን አቶ ጥላይ ኃይሉ የተባለ ግለሰብን በአሰቃቂ ሁኔታ ገድሏል። በደቡብ ወሎ ዞን የወረኢሉ ከተማ ከንቲባ የግል አጃቢ የሆነው ታጣቂ ጥር 14 2018 ዓ.ም ምሽት 1 ሰዓት ገደማ አረንጓዴ ቢጫ ቀይ ኮከብ የሌለው ባንዲራ ለጥምቀት በዓል በከተማዋ ላይ ለብሰህ ታይተሃል በሚል ሰበብ አቶ ጥላይ ኃይሉ የተባለ የከተማዋ ነዋሪ ግለሰብን በአሰቃቂ ሁኔታ ገሎታል። የተገደለው አቶ ጥላይ ኃይሉ ዕድሜው 35 የሆነና የወረኢሉ ከተማ ነዋሪ እንደነበረ የተነገረ ሲሆን በንግድ ስራ ይተዳደራል፣ የልጆችም አባት ነው ተብሏል። እርምጃው እንዲወሰድ ያደረጉት በደቡብ ወሎ ዞን የወረዳውና የወረኢሉ ከተማ አስተዳደር ካቢኔዎች መሆናቸው ታውቋል። በሌላ በኩል በጃማ ከተማና በቢዳ መራኛ መካከል ልዩ ስሙ ካራ ምሽግ የተባለ ቦታ ላይ አንድ ሹፌር በአገዛዙ ታጣቂዎች በግፍ የተገደለና አስከሬኑ ሜዳ ላይ ወድቆ የተገኘ ሲሆን የብልጽግና ታጣቂዎች ግለሰቡን በገፍ የገደሉት የያዘውን 7,000 ብር ለመውሰድ መሆኑን በአካባቢው የነበሩ ዓይን እማኞች ተናግረዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። 7 የብልጽግና መከላከያ ሰራዊት አባላት 7 ጥቁር ክላሽና 1400 በላይ ተተኳሽ በመያዝ ፋኖን ተቀላቀሉ።
በአንድነቱ ብስራት ማግስት እየተናደ የሚገኙ የብልጽግና ወንበር ጠባቂ መከላከያ ሰራዊት 6 የ61ኛ ክፍለ ጦርና 1 የ65ኛ ክፍለ ጦር በአጠቃላይ 7 አባላቶቹ ምኒልክ ዕዝ ላስታ ሳምነው ኮር ማረጉ ተማረ ክፍለ ጦርን ተቀላቅለዋል። የክፍለ ጦሩ አመራሮችም ደማቅ አቀባበል አድርገውላቸዋል። 7 ክላሽ፣ 1400 በላይ የክላሽ ተተኳሽ፣ 14 የእጅ ቦምብ፣ 7 የወገብና የደረት ትጥቅ በመያዝ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር አንድ አካል የሆነው ማረጉ ተማረ ክፍለ ጦርን ተቀላቅለዋል። ፋኖን የተቀላቀሉት የመከላከያ አባላቱ አክለውም የሀገሪቱ መከላከያ ተቋም የሀገር ዳር ድንበርና ሉዓላዊነትን ከማስከበር በተቃራኒውም የአማራ ሕዝብን ለሚጨፈጭፈው፣ ለሚያርደው፣ አማራ ሀገር እንደሌለው ለሚያሳድደው የብልጽግና መንግስት ተባባሪ አንሆንም፣ ሕዝባችንን አናሳዝንም በማለት ፋኖን የተቀላቀሉ መሆኑን ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ጥር 16 2018 ዓ.ም ይዘናቸው የነበሩት የምሽት መረጃዎቻችን እነዚህ ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ ቸር ቆዩ።